5 ሀብታም ሴቶችን ያገለግል ፓስተር ባለራይ የሚባል ገንዘብ ያላቸው ሴቶችን ማለት ነው። ድንገትም ሴቶች ከሆኑ ደግሞ ሀብታም ወንዶችን ያገለግሉ። ሴቶችም ከሆኑ ሆይ አስታውስ፣ ወንዱ ብቻ አይደለም ሴቷም ከሆነች አዳምጥ። ሀብታም ሴቶችን ያገለግል ፓስተር ባለራይ የሚባል ገንዘብ ያላቸው ሴቶችን ማለት ነው። ድንገትም ሴቶች ከሆኑ ደግሞ ሀብታም ወንዶችን ያገለግሉ። ማገልገል ይገባቸዋል። ላለመናገር ብዬ ነው፣ ይገባቸዋል። ቤታቸው እየሄዱ የሚጸልዩላቸው ማለት ነው። ለምን ተብሎ ሲጠየቁ ቸርቹን ለማስቀጠል፣ ቸርቹ ለማስቀጠል፣ ኃጢአት ቸርቹ ለማስቀጠል፣ ቸርቹን ለማስቀጠል፣ ሌብነት፣ ማጅራት መምታት ምነው ሲባል ለራዩ ብዬ ጭምር እኮ ነው። እኔ ስሰማ ቸርቹ 100% እርግጠኛ ነኝ የመኖሪያ ሱቁ ስላረገው ነው ማስቀጠል የሚለው ኑሮውን ነው እንጂ ጻድቅና ቅዱስ የሆነውን እግዚአብሔርን የእግዚአብሔርን ስራ ለማስቀጠል በዲያብሎስ ስፖንሰርነት እየሰራው ነው። ለምን እንደሚያጨበጭቡ እንኳን አልገባቸው። እግዚአብሔርን ስራ ለማስቀጠል ዲያብሎስ ስፖንሰር ሊያደርግ አይችልም። ለምን እንደሚያጨበጭቡ እንኳን በጌታ ፍቅር ይብራላችሁ። መድኃኒዓለም እግዚአብሔር ይብራላችሁ። እግዚአብሔር ይብራላችሁ። እግዚአብሔር ይብራላችሁ። በቃ እግዚአብሔር ይብራላችሁ። በጌታ ፍቅር እግዚአብሔር ይብራላችሁ። እግዚአብሔር ይብራላችሁ። ለምን ቢባል ማንን ለማገልገል? ሀብታሞችን ለማገልገል። ወንዱ ነብይ ሴቷ ነብይ ጋር፣ ሴቷ ባለሀብት ጋር፣ ባለሀብቷ ባለትዳር የልጆች እናት ናት፣ ግን ሄዶ ግን ይተኛል። ወንዱ ሴቷ ነብይ ደግሞ ባለትዳር ወንድ ነው፣ ባለሀብት ወንድ ጋር ነው። እግዚአብሔር አምላክ አንተ ጋር ተኛ ይለኛል ብሎ ደግሞ በመተኛት ይህ አንድ ጊዜ ቆይ፣ የመኪና ድምፅ አለ። ኦፍ አድርገው አንድ ጊዜ መኪና ድምፅ እና ይህንን ይብራላችሁ። እግዚአብሔር ይብራላችሁ። እግዚአብሔር ይረዳችሁ። አላወራም ብዬ ነበረ፣ ግን ራሳችሁ ካመጣችሁት ቪዲዮ እንደምሰራበት በጣም ተስፋ አለ። ለምን ቢባል የብዙ ቤትን ትዳር አፍራሽ ማን ነው ከተባለ የራሱን ቸርች የተከለ እንደ ሱቅ የከፈተ እንጀራ የሚበላበት ነብይ ራሱ ነው ያለው። ሰምታችኋል። ለምን ቢባል የከፈተው ቸርቹን የእግዚአብሔርን ሐሳብን ለማስቀጠል ሳይሆን እንጀራ ለመብላት ስለሆነ የግሉ ሱቅ ስለሆነ ነው። ስለዚህ ነብይ ቸርቹን ለማስቀጠል ምን አለው? 4-5 ባለሀብት ሴቶች አሉት። እነዛ ሴቶች ደግሞ ከብት አይደሉም፣ እንደመጣባቸው አይወጣባቸውም። ጌታ ኢየሱስ ክርስቶስ እንደዚህ ይለኛል ብሎ ተናግሮ እግዚአብሔር አምላክ እንደዚህ ይለኛል ብሎ ተናግሮ ከተናገረ በኋላ ነው አብሯት ምን የሚለው የሚተኛው። ባለትዳሮች ናቸው። ባለትዳር ከሆኑት ጋር የልጆች አባት የልጆች እናት ከሆኑት ጋር አብሮ በመተኛት የብዙን ትዳር ያፋታሉ ማለት ነው። ይህ ነው ገድለ ነቢያቶች፣ የፕሮቴስታንት ገድል ነቢያቶች ይሄ ነው። ገአዱ ዓለም ላይ ያለው የነቢያቶች ገድል ይህ ነው። ኮፕሊንክ አድርጉት ውዶች፣ ኮፕሊንክ አድርጉልኝ። ዛሬ ብዙ ማሳየው ሌላ ቪዲዮም ስላለ በጌታ ፍቅር ኮፕሊንክ አድርጉት። ለምን ቢባል እጃቸው እንደማያርፍ ስለማቅ ዛሬ በደንብ ማውራት ፈልጋለሁ፣ በደንብ መናገር ፈልጋለሁ። ከዛ በኋላ ለዚህኛው እኔ ቪዲዮ ሰራበታለሁ። ሁላችሁም ዛሬ ኮፕሊንክ አድርጉልኝ። በደንብ መናገር፣ በደንብ ማስተማር ፈልጋለሁ። በደንብ የሚነቁ እህት ወንድሞች አሉ፣ የሚነቁ
እኔን ያዩ የተመስገን መረጋጋት ገብቷቸው ወደ ኦርቶዶክስ መምጣት የሚፈልገዋል። በነቢያት ልባቸው ይደማል። በፓስተሮቻቸው ልባቸው ይደማል። በሐዋርያቶቻቸው ልባቸው ይደማል። ኮፕሊንክ አድርጉልኝ። ኦርቶዶክሳውያን እጅ ሳሰጡ ሳብሳብ በማድረግ ኮፕሊንክ በማድረግ ከኔ ጋር ብቻ ቆዩ። አንዳንድ ምስኪን ለነገር የማታስቡ ምስኪን ፕሮቴስታንቶች ግን እግዚአብሔር ይድረስላችሁ፣ ተረዱ። ይህ ነው አስተምህሮ። ያልተጻፈ ገድል ሳይሆን እየተኖረ ያለ ገድል ነው። ይሄው ትክክለኛ ሃይማኖታዊ ገድላቸው ይሄ ነው። አብሮ መተኛት፣ አብሮ መዘሞት፣ ሴቷ ከ ስለዚህ ዝሙት ቢሰሩ ምን ችግር አለ? ዝሙት ቢሰሩ ምን ችግር አለ? እሱ አገልግሎቱ ሰይጣንን እንደሆነ ይታወቃል ለሚባል ከዚህ በፊት ከጥልቅ ዓለም ጋር አብረው የሚሰሩትን ወደ ቪዲዮ እንገባለን። ከዛ በኋላ መጨረሻ ላይ ግን እድል ከሰጣችሁ መጨረሻ ላይ አንድ ቪዲዮ ደግሞ አሳያችኋለሁ መጨረሻ ላይ። ስለዚህ ይብራላችሁ፣ እግዚአብሔር ይርዳችሁ፣ እግዚአብሔር ብርሃንን ያብራላችሁ። የእግዚአብሔር ብርሃን ከናንተ አይለይ። ፕሮቴስታንቶች ኪዳነ ምሕረት በምልጇ ታግዛችሁ። ለኔ የደረሰች ኪዳነ ምሕረት፣ ለኔ የደረሰች አጽናኟ እናቴ ኪዳነ ምሕረት ለእናንተ ፊታችሁን ታብራላችሁ። የቅዱሳን ምልጃ ይለመናችሁ። የቅዱሳን እርዳታ ከናንተ ጋር ይሁን። ውስጥ ይገባል። ሄዶ ነብይ ነው ግን ከሀብታም ጋር ይተኛል፣ ይዘሙታል። ለምን ቢባል ድሃዋ ገንዘብ የላትም። ዓላማው ቸርች የሚከፍተው ለገንዘብ ነው። ዓላማው እንጀራ ለመብላት ነው። እንጀራ ለመብላት ስለሆነ ዓላማው ቤተክርስቲያኗን የከፈታት ትልቁ ሚስጥር ምንድነው ካልከኝ፣ ሄዶ ከሀብታም ሴት ጋር መተኛት ነው። ሰዓት ላይ ያለ መንገራገር ማስተዋል ውስጥ ትገባላችሁ። ያለ ማስተዋል መሄድ የሚጀምረው እዚህ ጋር ያለ ማስተዋል። ወደ ሌላው ቪዲዮ ከመሄዴ በፊት ለመክፈል ቸርቹን ለማራመድ 1 3 4 5 ሀብታም ሴቶችን የሚያገለግል ፓስተር ባለራዕይ የሚባል ገንዘብ ያላቸው ሴቶችን ማለት ነው። ድንገትም ሴቶች ከሆኑ ደግሞ ሀብታም ወንዶችን የሚያገለግሉ ማገልገል ይገባቸዋል። ላለመናገር ብዬ ነው፣ ይገባቸዋል። እቤታቸው እየሄዱ የሚጸልዩላቸው ማለት ነው። ለምን ተብሎ ሲጠየቁ ቸርቹን ለማስቀጠል ሌብነት፣ ማጅራት መምታት ምነው ሲባል ለራዩ ብዬ ጅምር እኮ ነው። እኔ ስሰማ ቸርቹን 100% እርግጠኛ ነኝ የመኖሪያ ሱቁ ስላረገው ነው ማስቀጠል የሚለው ኑሮውን ነው እንጂ ጻድቅና ቅዱስ የሆነውን እግዚአብሔርን የእግዚአብሔርን ስራ ለማስቀጠል በዲያብሎስ ስፖንሰርነት እየሰራው ነው። አሜን ይላል ህዝቡ እኮ ያናዳል እኮ በጌታ ዲያብሎስ ስፖንሰር ያረገ አይችልም። የህዝቡ አሜንታ ደግሞ ያሳመማል። የህዝቡ አሜንታ በጣም ነው የሚያሳመመው። ጌታ አሜን ደግሞ ይላል ህዝቡ። አይጸጸትም። አሜን ይላል ህዝቡ። እሺ ኔትወርክ ነው። አንድ ቪዲዮ አሉ ቪዲዮ አገልግሎታቸው ምን አይነት ኔትወርክ ነው ውዶች። ከሰራልኝ ሌላ ዳታ አብርቻለሁ።
እሺ በነገራችን ላይ እንድታስተውሉልኝ ፈልገው ዛሬ ለመግባት ስለፈለኩኝ 2 ዳታ ነው ያበራው። ስም የመጥራት ነው። አሁን እግዚአብሔር ያንተን ስም የመጥራት ፕሮግራም የለው። ክርስትና ዓለም ላይ እግዚአብሔር ሰዎችን በስም እየጠራ ሰውን ሚራክል ውስጥ ወይም ደግሞ የሚያስደነግጥበት ፕሮግራም የለውም። ይህ አስተምህሮ ከአጋንንት SOS ምናምን ያለ ሰናይት LMN እንትና እንድታስተውሉልኝ የሚገባው ነገር አስተምህሮ ስለሚያድን ክርስቶስ ኢየሱስም ደግሞ ሕዝቤ ዕውቀት ከማጣቱ የተነሳ ምን አለ ጠፋ ስላለ እኛም ዕውቀት ከማጣት የተነሳ እዚህ ጋር ነው ልዩነቱ። ኦርቶዶክስ ስትሆን መላእክቶችን ልኮ ገብረስላሴ ነገረውና አንድ ጊዜ ተመለስ የሚል አምላክ የለኝም። ገብረስላሴ ተብዬ በሰማይ እንደምጠራ አውቃለሁ። ገብረስላሴ የሚል የክርስትና ስም እንዳለኝ እንደተሰጠኝ ሰማይ ይሄንን ስም እንደሰጠኝ በአባቶች ያው በእግዚአብሔር ፊት ከኦርቶዶክስ ተዋህዶ አትወጡ። እርግጠኛ ነኝ ከዚህ በፊትም በተደጋጋሚ ይናገራሉ። ብዙዎቹ ኦርቶዶክስን ሳያውቋት ሁሉ ድህነት ግን ሂደታዊ ነው እውነቱ። ድህነት ምንድን ሂደታዊ ነው። ድኛለሁ ብዬ ከአንዳንድ ሄጄ ቅድም እንደተናገረው ሐዋርያው ዘላለም እንደተናገረው ከሀብታም ሴት ጋር መተኛት፣ ከሀብታም ወንድ ጋር መተኛት፣ ከድሃው ጋር መተኛት፣ ከምናምን ጋር እየተኙ ዝሙትን መስራት የዘላለም ሕይወትን አያሰጥም። መጽሐፍ ቅዱስ ሲናገር ሰካራ ያዝልኝ። እዚህ ጋር አዳምጥ። አንተ በድብቅ የምጠጣ ነቢይ፣ አንቺ በድብቅ የምጠጪና መሰክሪ ነቢይት አዳምጪ። በድብቅ የምጠጣ ሐዋርያ ነኝ የምትል በድብቅ እየጠጣ እየሰከርክ ሚስትን የምደበድብ ፓስተር አዳምጥ። መጽሐፍ ቅዱስ ሲናገር በድፍረት እንደዚህ ይላል። መጽሐፍ ቅዱስ አይዋሽም። ሰካራ፣ ሲሰኛ፣ ሐሜተኛ፣ ዝሙተኛ የእግዚአብሔር መንግሥት አይወርስም ይላል። ስለዚህ ከእንደዚህ አይነት ነገር ለመጥራት ደግሞ ድህነትን ሂደታዊ አድርገ ለመሄድ ከእግዚአብሔር ጋር ህብረት፣ ከእግዚአብሔር ጋር
ሩኝነት ማድረግ መቻል አለብህ። ከእግዚአብሔር ጋር ህብረት ያላደረገ ቤተክርስቲያን እየሄደ ክቡር የሆነውን የክርስቶስ ኢየሱስ ስጋና ደም እየወሰደ ያልመጣ ቤተክርስቲያን እየሄደ አባቶች የሚሰጡትን ቀኖና እየፈጸመ ያልመጣ ከሆነ አትድን። ኃጢአት እየሰራ እየዘሞትክ እግዚአብሔር አንድ ጊዜ መሐሪ ነው የልብን ያውቃል እያልክ ኃጢአትን የምታደፋፍርና የምታበረታታ ቤተ እምነት ውስጥ አይደለችም ኦርቶዶክስ። ግን እምድንበት የዳንኩበት ሃይማኖት ላይ ነው የመጣው። መዳን ይሁንላችሁ፣ አምልጡ። መዳንን የምትጠራጠርበት አለ። ልድን እችላለሁ ላልድን እችላለሁ እያልክ የምትጠራጠርበት የዳንኩበት ሃይማኖት ውስጥ ነው የመጣው። እንደ ቸርነቱ ደግሞ መንግስተ ሰማያትን ደግሞ ያወርሰኛል። ባለ ቸር አድራጊ፣ ደግ አድራጊ፣ ሁሉን ሰጪ፣ ሁሉን ነሺ፣ ሁሉን ነገር ደግሞ እንካ ብሎ የሚሰጥ እግዚአብሔር አምላክ ነው። ስለዚህ እንደ ቸርነቱ ምን እላለሁ? መንግስተ ሰማያትን ምን እወርሳለሁ። ቸር ስለሆነ ደግ ስለሆነ ትህትናን ከቤተ ክርስቲያን ይህንን የተማርኩት ቸር ደግ አምላክ ስለሆነ እሩ አምላክ ስለሆነ እንደ ቸርነቱ መንግስተ ሰማያትን እወርሳለሁ። ስለዚህ አንድ ጊዜ ድኛለሁ መንግስተ ሰማያት ወስጃለሁ ብዬ ሄጄ ቺቺኒያ ከሌላ ሴት ጋር ስተኛ አታገኘኝም። ዝሙት ኃጢአት ነው። አንድ ጊዜ ድኛለሁ ብዬ ደግሞ ሌላ ቦታ ሄጄ ሰክሬ አልመጣም። ስካር ኃጢአት ነው። ስካር ኃጢአት ነው። ሄጄ ሌላውን አምቼ አልመጣም። ሐሜት ኃጢአት ነው። ሌብነት ኃጢአት ነው። ስለዚህ ክርስትናን ትኖረዋለህ እንጂ አትታደለው። እየኖርክበት የምትቀጥልበት ነው። ታደልኩኝ በቃ አንድ ጊዜ ድኛለሁና ብለህ የምትዋሽበት አይደለም ክርስትና። ዲት ይሄ ነው እውነታው። ክርስትና ይሄ አይደለም። አየህ። ስለዚህ ፕሮቴስታንቶች አንድ ጊዜ ድኛለሁ ድህነቴ አይጠፋም ብላችሁ አትዋሹ። ይጠፋል ድህነት። እንደ ቸርነቱ መንግስተ ሰማያትን አስገቢ ድንቅ አምላክ ክርስቶስ ኢየሱስ። ፋሲካችን ክርስቶስ ኢየሱስ ታርዶልናልና ብለን ነው የምናምነው። ስለዚህ እንድትረዱ ይፈልጋለሁ። ሰማይ አበበ በቀለ አየለ በሚል አንተን አያጽናናህም። እኔ ክርስትና ስም አለኝ። ምድር ላይ ተመስገን በመባል ታወቃለሁ። ሰማያዊ ስሜ ገብረ ስላሴ ነው። ክርስትና ስም አለኝ። ስለዚህ ሰማያዊ ስም ያስፈልጋችኋል። ኑ በሰማያዊው ስፍራ በምትጠሩበት ስም ክርስትናችሁን እየተነሳችሁ የክርስትና ስማችሁን ያዙ። አምልጡ ነው ምለው። ይህንን ካልኩ ከዚህ ነብይ ጋር ወደ ሌላው ቪዲዮ እንሄዳለን ውዶች። ወደ ሌላው ቪዲዮ ይህ አጋንንታዊ ቋንቋ ነው። ይህ ውዶች፣ ውድ ኦርቶዶክሳውያን ዛሬ በጣም ነው መወዳችሁ በጌታ ፍቅር። ታብታቡ እንዳይረሳ ኮፕሊንክ አድርጉልኝ። ታብታቡን አድርጉልኝ፣ ኮፕሊንክ እንዳይረሳ ውዶች። ዛሬ እለምናችኋለሁ ብዬ አላቅማል። ሁሌ በንግግሬ መሀል ላይ እባካችሁ ኮፕሊንክ አድርጉልኝ፣ ታብታብ አድርጉልኝ አላልኩም አይደለ? በቃ ሪፖርት ያደርጉብኛል። ዛሬ እርዳታችሁን በጣም ነው ፈልገው። ውድ ፕሮቴስታንቶች ኤክሊቢን ቲንቶ ሲቲፓ ሻባባ ትርጉም አልባ ቋንቋ ነው። አጋንንታዊ የሆነ ቋንቋ ነው። ሴልቴፒ ፓፖፖ ዲብፖ ፖፖፖ እያለ ቀይ መሀረብ እንደዚህ ይዞ ሺፒፒ ይህ የሱዳን ድግምት ነው። አውቃለሁ፣ እያንዳንድ ስለማቅ ነው የምነግርህ። ይቺ መሀረብ የድግምት መሀረብ ናት። ሰዎችን የምትጥል ሰው ላይ ስታርፍ እንድትጥልና እሺ እሰማለሁ። ምሰማ ከሆነ አንድ ጊዜ ብቻ ትሰማለህ በሉኝ ወገኖች። አንድ ጊዜ ምሰማ ከሆነ ትሰማለህ በሉ። እሰማለሁ።
አንድ ኮመንት ካየው ቀጥላለሁ። መልካም ማንንም አላስገባም። ፕሮቴስታንቶች አላስገባችሁም። ዛሬ አላስገባም። ከማንም ጋር አላወራም። አዳምጥ። ይህ ሰማያዊ ቋንቋ ነው። ኳይ እግዚአብሔር አንተ ማታውቀውን ቋንቋ ለምን ሰጠ? ኪንቶ ኮንቶ የሚል ሰማያዊ ቋንቋ ነው እያልከኝ ነው? ይህ መሐረብ ቀዩ መሐረብ ከሱዳን የተደገመ ድግምት ነው። ይህንን ድግምት በመያዝ ብዙዎቹ ላይ በማድረግ ይጥላል፣ ያርከፈክፋል። ስለዚህ ኪንቶ ካንታ ምናምን በሚል አጋንንታዊ የሆነ ቋንቋ ነው። ይህንንም ማስተዋል ይሆንላችሁ ውድ ፕሮቴስታንቶች። ሪባ ጃላባራባራ ላቡራ ማለት ምን ማለት ነው? ትርጉም እግዚአብሔር አንተ የማታውቀው ቋንቋ እሱ ሚስጥር አድርጎ የሚነግር ለምን? አንተ ማታውቀውን ለአንተ ያልገባህን ቋንቋ ከራሱ ጋር የሚያወራው ለአንተ ሚስጥር። እግዚአብሔር ሁሉን አዋቂ እኮ ነው፣ ሁሉን ቻይ እኮ። ለአንተ ሚስጥርን በራሱ ሰዓት ላይ ሪባ ጃላባራ ቡራ ላይ ቤሬ ቡራ እያለ መንፈስ ከራሱ ጋር እያወራ አንተ ነፃ አድርግ። እስኪ ከዚህ ውስጥ መካከል ከጴንጤዎች መካከል እስኪ አንድ ቁጥር ጻፉልኝ፣ ልሳን መተርጎም የምትችል አንድ ሰው። አንድ ቁጥር ልሳን ተረጉማለሁ የሚል ሰው አንድ ቁጥር ይጻፍልኝ እስኪ። አንድ ቁጥር አንድ ሰው አላገኝም ልሳን የሚተረጉም። ልሳን ብቻ ተርጉመ የምትወጣ በቃ ልሳን ብቻ ተርጉመ የምትወጣ ነው ያልኩት። እሺ ሰላም ሄኖክ፣ ወይተም እንዴት ነህ? ልሳን ትተርጉማለህ ወንድሜ? እኔ የምልህ አንተ የምትለኝን ሲያው ልሳን ትተረጉማለህ ወይ ነው ወንድሜ? እኔ የምልህ አንተ ምንም አትበለኝ፣ ልሳን ትተረጉማለህ ወይ ነው ጥያቄ። ልሳን ምንድን ነው? ልሳን ምንድን ነው ንገረኝ። ታች ቁጭ ብለህ እሺ። ሌላ አንድ ቁጥር ሪፓካቱ ሴቴቴ የሚለው የሚተረጉምልኝ ቲቲ እንኳን ትተረጎማለች። ቲቲ እንኳን የሴት ስም ነው ይተረጎማል። እሺ ልሳን ብቻ የሚተረጉምልኝ ነው አንድ ቁጥር የምፈልገው። ልሳን ብቻ ሼኬኬ የሚል ወደ ሌላው ሀሳብ ከመሄዴ በፊት ቲቲ ትተረጎማለች። የሴት ስም ወይም የውሻ ስም ነው። ጋዲሳ አስገብቻለሁ። ከዛ ከአንተ ጋር አወራለሁ። ጋዲዬን ሳቡልኝ ሞዴሬተሮች አንድ ጊዜ ጋዲሳ ይኛል ሞክሼ ገብቶማ እኔ ታች ገብቶ ነው እኮ ተምዬ። እንዴት ነህ ብሮስኪ? ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ጋዲዬ ይሰማለሁ? ትሰማለህ? ሰው ገስት ላይ በቃ ማስገባት የማልችልበት ሲቹዌሽን አልሰማም እንዴ? ያንተ ድምፅ ይሰማል፣ የኔ ይሰማል? ሞክሽ ያው እንዴት ነህ? ሰላም ነው ወይ? ሰላም። ምን ላይ ነው ተምዬ ያወራ የነበረው? ስታክ አድርጓል አይ ቲንክ። ያ ልሳን የሚተረጉም ሲል ገባው። አንድ ቁጥር ስለምተረጉም ኦኬ ትተረጉማለህ? አዎ ወዴ የመተርጉም ጸጋን የተሰጠ በደንብ በጣም ደስ ይላል። እስቲ ተሚ መለስና እንዴ እንግዲህ ልሳኑን ትተረጉምልናለህ ወንድማችን። ደስ ይላል። ባይዘው እኛ ብዙ ጊዜ እንጠይቅ ነበረ፣ ተርጓሚ ጠፍቶ ነበር። እንደውም መገኘቱም በጣም ደስ ይላል። ኤኒታ የትርጉም ስራ ሰራለሁ ነው የምትለው? በስለሺ በለኝ። በስለሺ ኧረ ተሜ ተመለስ እንዴ! ስለሺ ከች ብሎላል አባ። ለማንኛውም እሱ እስከሚመለስ ድረስ ትንሽ ነገር ላውራ ጋዲ። አይ እኔ እንደው እሺ ልሳን ላይ ሜቢ ተሜ የሆነ ነገር ገብቶበት ሊሆን ይችላል። መጽሐፍ ቅዱስ ያለው ልሳን አንዲት ነገር ብዬ ብቻ ልውረድና አይ ለምን ትወዳለህ? ተሜ እስኪመጣ ድረስ ሞክሽ ተሜ እስኪመጣ ድረስ ልውረድ ሚንስ ጀስት የሆነች ነገር ብቻ ልበልና 30 ሰከንድ ብዙ አልፈጅም።
ኦኬ 30 ሰከንድስ። እሺ ኦኬ ተሜ እያሳየው ያለው ቪዲዮ እኔ የፖስትኩትን ነው። ንቃ ነኝ ባይ ዘ ዌይ በሌላ አካውንት ስለገባው ነውና ተሜን አንድ ጥያቄ በዚሁም ያው አንተም ይመለከታል ብዬ ስላሰብኩኝ ነው። እስኪ ፈለኩኝ ነው። ኦኬ አሁን ተሜ መጥቷል። ችግር የለውም። ከተሜ ጋር እተረጉማለሁ ስላለ ተሜ ልሳኑን አሰማውና ከዛ በኋላ እንደውም ልሳን ላይ ትናንትም ላይቭ ገብተን እንደው እኛ ሰው ስንለምን ነበረ እና ይሰማለሁ። አሁን መታል ፓፓ። ሽርጧ ግን ምንድን ናት? ሽርጧ ከሱዳን ይመጣችላል። እንትን እሺ ውዶች በጌታ ኮፕሊንግ አድርጎልኝ ቆይ እሷ ላይ እንሄድባታለን። እሺ ቀጥልሽ እንሄድባታለን። እሺ እንትን ብሎብኝ ነው ሪፖርት ምናምን አሳየኝና ከዛ በኋላ ጠፍቼ ነው እንደገና የመጣሁት። የምትወዱኝ ወንድሞች ኮፕሊንግ አድርጉት በጌታ። በተራ በተራ ነው የምታስተረጉመው ጋዲ ወይስ ይጨርስ ልሳኑ? ጋዲ ጨርሰው ሙሉን ተረጉማለሁ። ቀጥል። አይ አይደለም ሙሉማ የሆነ ጠቅለል ያለ ሀሳብ እግዚአብሔር ይባርካችሁ አይነት ትርጉም እንዳተረጉምብን የሆነ 10 ሰከንድ ይተርጎምብልን። እሺ እኮ ጋዲ አንተ ቀጥል። ትጠይቀዋለህ ጋዲ አንተ እዚህ ጋር አቁም በለው። እዚህ ጋር ያዘው። እሺ ተርጉምልን ሞክሼ። ኦኬ እሺ ተምዬ ምንድነው መሰለህ እያለ ያለው ከንቃ ፔጅ ላይ እየወሰድክ ይሄ ኔጌቲቭን ነገር ብቻ የምታሳየውን አቁመ ሌሎቹንም ንቃ እየፖሰተ ያለውንም እነሱንም ስራበት ነው ትርጉሙ። አይ የነመሪ ጌታውንም እሱንም ስራበት ነው ትርጉሙ። ታች ወርደሽ ታብታብ አድርጊ ያራዳለች። ድሮም ስምህ ጋዲሳ ሲሆን ተጠራጥሬያለሁ። እንደኔ ተምቼ ሆንክ ሰው ነው። ወይኔ በሌሊት በቃ ከዚህ ቤት ተባረርኩኝ ዛሬ። ወይኔ በሌሊት አሳከኝ። ያለቅሳል እንዴ? ተፎዬ እንዴ እንትን እንዳይለ ፓፓ። እሺ ተረጋጋ እንጂ ደግሞ በኋላ እኔን ምክንያት ልታደርግ ነው? ታመብተኛ ተባረርኩ ዛሬ ከዚህ አልበጣልኝም። ታውቃለህ ስታወራው ድቅምን ያደርግ ጌታ ወይ አንተ ቆይ ተንፍስ። እኔ እኮ ፓፓ ድሮ ጆሮዬ ላይ የገባው ድሮም ተጠራጥሬያለሁ። አንተ ሰው ጊዜ ወደ ሀሳቡ እንመለስ። 800 ሰው አስቀምጠህ እሺ እንትን እናድርግ። አይ በቃ አሁን ተሜ በዚህ ማታ እኔ የምልህ ኤርፖርት ምናምን ሰው ሸኝ ነው እንዴ? አስቤያለሁ። መውጣት አይቀርም። እስካርፋው እኮ ደራሲም ልትሆን ይፈልግ ይመስላል። እሷ ላይ እንሄድባታለን። እሺ ብቻ የሆነ ሰሞን ግን አይታላል ደራሲዎች ላይ ኧረ እስካርፋው ነው ወቂያት ያረዳል።
እሺ የሆነ ሰሞን አይታል አርቲስቶች የሚለዩት በእንትን ነበረ፣ በስካርፍ ነበር። ሁሉም አርቲስቶች ስካርፍ ያደርጉ ነበርና ኤኒዌይስ ሰዎችን ኦፌንድ ሊያደርግ ይችላል። አይ ሰው ተቀበለ። አይ ይሄን ጭዌ ሊጫወተው ነበር፣ አርቲስቶችን ኦፌንድ ሊያደርግ ይችላል። ትቸዋለሽ። ሰው ተቀበል። አዎ ኮተው። አይ በቃ ተው። እሺ ልሳን የሚተረጉም አለ ጋድዬ ሌላ። ኧረ ይግቡ እንዴ! ትናንት ባይዘው ብዙ ጴንጤዎች እየገቡ ምን ሲሉ ነበር? መጽሐፍ ቅዱስ ላይ ያለው ልሳን ደግሞ ማለት ጀምረዋል፣ ቋንቋ ነው ማለት ጀምረዋልና እስቲ የበላነው ምግብ አልፈጭ ብሎናል። እስቲ ይፈጭ ትንሽ አሰማን። ይህንን አዳምጠው ሆን ብለህ አገልግሎቱ ምን እንደሆነ የቸርቹን የቤት ኪራይ ለመክፈል ቸርቹን ለማራመድ 1 3 4 5 ሀብታም ሴቶችን የሚያገለግል ፓስተር ባለራዕይ የሚባል ገንዘብ ያላቸው ሴቶችን ማለት ነው። ድንገትም ሴቶች ከሆኑ ደግሞ ሀብታም ወንዶችን የሚያገለግሉ ማገልገል ይገባቸዋል። መናገር ብዬ ነው፣ ይገባቸዋል። ቤታቸው የሄዱ ይጸልዩላቸው ማለት ነው። ለማስቀጠል እንጂ ጻድቅና ቅዱስ የሆነውን እግዚአብሔርን የእግዚአብሔርን ስራ ለማስቀጠል በዲያብሎስ ስፖንሰርነት እየሰራው ነው። ተነግሮ አያልቅም ያለው ጉድ ተነግሮ አያልቅም። እግዚአብሔር በሚያውቀው የራሳቸው አሁን ባለፈው ሀኔል ተመልክታል አንድ ቪዲዮ ላይ ተሐድሶ ለፕሮቴስታንቲዝም ብሎ ጽሑፍ ጽፎ የሆነ ኢንተርቪው ላይ ራሱ ተጋብዞ እኛ ራሱ ተሐድሶ ያስፈልገናል ብሏል። ለምን በቃ እንዳለ በቃ ምን ተብሎ እንደሚነገር ራሱ አላውቅም። በጣም ብዙ አይነት ከዶክትሪን ስተት ጀምሮ የልምምድ ስተቶች ብዛታቸው ማዕታቸው የጌታ ቤተክርስቲያን ላለመሆናቸው ተሚ አንዱ ማረጋገጫ ራሱ ይሄ ነው። የሚቆጣጠራቸው አካል የለም። ጌታ ተሚ መጽሐፍ ቅዱስ ላይ ምን ብሎ ተናግሯል? ትዝ የሚልህ ከሆነ አንተና ወንድም ብትጣሉ መጀመሪያ እርስ በርስ ተነጋገሩ፣ አይደለም? ተነጋገሩ፣ ለመፍታት ሞክሩ። ከዛ ምን አለ? ኦኬ እርስ በርስ ተነጋግራችሁ መፍታት ካልቻላችሁ ሌላ ሶስተኛ አካል አምጡና አይደለ በመካከላችሁ እንዲያስታርቃችሁ አድርግ። ሶስተኛም አካል መጥቶ ከአንተ ጋር የማይታረቅ ወር በመካከላችሁ ያለውን ኢሹ ፊክስ የማያደርግ ከሆነ ለማን ንገራት አለ? ለቤተ ክርስቲያን ንገራት። እሷን የማይሰማት ከሆነ የራሱ ጉዳይ ተብሏል። በቃ ፕሮቴስታንቲዝም ውስጥ እንዲህ የሚባል ነገር የለም። ማንም ከመሬት ተነስቶ የፈለገውን ትምህርት ቢያስተምር ተው የሚለው የለም። የፈለገውን ልምምድ ቢያደርግ ተው ብሎ ሊያወግዘው የሚችል የለም። ወንጌል አማኝ ብሎ በዛው ላይሰንሱን አውጥቶ በዛው ይቀጥላል። የጌታ ቤተክርስቲያን ላለመሆናቸው አንዱ ማረጋገጫ ራሱ ይሄ ነው። በቃ ምንም ወደዚህ ወደዛ የማያስብል ማለት ነውና ብዙ ነገር ማለት ይቻላል። እስቲ ወንድማችን ፈን ፋክት ወጣ አይደል? ናግባ እና ፈን ፋክት እንደገና አንተ ድሩን ሰጣለ አሁን ርዕስ ሊያስቀየር ነው የገባው። እኔ ልጁን ስለማውቀው ነው። ሲጀመር እሺ ቀጥል ተሚ ቀጥል። አይ እኛ ርዕሴ የለንም። ርዕሴ ይሄው ነው ልሳን ላይና ፕሮቴስታንቲዝም ነቢያቶች ላይ ነው ትልቁ እንትኔና አንድ ቁጥር ጻፍ ካልጻፍ ዲያቆን እንኳን ደህና መጣ ናቱዬ። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ከታችም ያላችሁ ጋዶ ተሙ ፓፓ ያላችሁ እንዴት ናችሁ? ይመስገን አምላክ። ጋዶ በትክክል ይሰማል አይደል? ያ ይሰማል። በውስጥ ታክ እያደረገብኝ በቃ አሁን ናይስ። ጋድዬ አንድ ቪዲዮ ላሳየ ከልጅነት ጀምሮ እንዴት በመንፈስ እንደምንጠመድ ይቻላል። ሜቢ ቪዲዮን ከማሳየት በፊት ግን ቦርናጌን ይቅርታ አድርግልኝ። ተምዬ ይቅርታና ቦርናጌን እንኳን ደህና መጣ። ሰላም ለእናንተ። ያው ተሜ ከቅድም ጀምሮ ሲናገር እንደሰማሁ ልሳን የሚተረጉሙ ሰዎች ግቡ ነበር ያለውና ልሳን የመተርጎም ጸጋ አለ
አዎ ስጦታ ነው። አለህ አንተ? ምን አይነት ጥያቄ ነው? መጽሐፍ ቅዱሳዊ ስጦታው አለ ወይ የለም ነው እንጂ አንተ አለህ ወይ? አለህ አንተ የለህም አንተ ቢባል ጥያቄ ሰጪው ነው የሚሰጥ እንጂ እኔ እኮ እድሜ ልኩን ኧረ ቡራቡራ አስወርጄዋለሁ። ተም ይቀጥል። ቪዲዮ ነው አስወጣው። ያው ምንም ልሳኔ መተርጎም ጸጋ አለ ወይ ብዬ እየጠየቁ እግዚአብሔር ነው ሰጪው ይለኛል። ፖርናጌ ቆይ ዛሬ ኔትወርኬ ብታይ ኔትወርክም ላይ እንትን አድርገው ተሚ የብራይትነሱንም ስልኩን ጨምሮ ላይክ እንደምታሳይ ከሆነ ብራይትነሱን ጨምሮ ይስልኩ አቡራ የምታሳይ ከሆነ ማለት እሺ ዳታ ኖርማል ዳታ ላብራ ቀጥታ ዳታ ለዚህ ቪዲዮ እንዴት ታየ? እኔ በትልቁ ማድረግ ትችላላችሁ። በቃ መጣልኝ ኔትወርክ ያለ ለዚህ ነው መውጣት የሚከብዳቸው ጋድዬ። ይሄ ማለት ጋድዬ ገብተዋል። ከልጅነት ጀምሮ በውስጡ ትገባና አልደመጥም መሰለኝ ኔትወርክ። ኧረ አለ ይሰማል። ቀጥል። እሺ እና ከልጅነት ጀምሮ ውስጣቸው ይገባና እንዳይወጡ የሚያደርጋቸው ነገር ይሄ ነው። ገብቷል። ከልጅነት ጀምሮ መንፈሱ ይገባል እና በጣም ነው የሚያሳዝኑት። በጣም በቃ እና ይሰጣሉ። መዝሙር ኦሮምኛ መዝሙር ነው። በጣም ተሰጥተው ለመንፈሱ ይሰጣሉ። ለመንፈሱ ከተሰጡ በኋላ አይመለሱ። ለመመለስ ይከብዳቸዋል። እኔ አሁን በዚህ እድሜ ነው ልሳን መናገር የጀመርኩት። በዚህ እድሜ እንቀጠቀጥና ወድቅ ነበረ። እናቱ ኪዳነ ምሕረት በምልጃዋ ረድታኝ የክርስቶስ ኢየሱስ ደግሞ ረዳትነት እኔን ደግፎ ይዞ ኦርቶዶክስ ሆኛለሁ እና ከዚህ ዓለም ለመውጣት ከዚሁ ጀምሮ ነው የሚጀምሩት። ጋድዬ መሰረቱ እዚህ ጋር ነው መተንበይ የምትጀምረው። ገብቷል። ትንበያ ማዳመጥ የምትጀምረው ከዚህ ጀምሮ ነው። ከዛ በኋላ ወደ ጥንቆሎ ዓለም ራሱ መንፈሱ ይወስድና ኢትዮጵያ ውስጥ ያሉትን እጽዋቶች እንጠቀም፣ እዚህ መጠቀም ወደ ሱዳን በመሄድ ሌላ ነገሮችን በማድረግ ሪባጃ ለቡራ የሚለውን የአሁኑን አይነት ትንቢትን ደግሞ ይናገራል። የአሁኑን አይነት ትንቢት ርዕሱ የዚህን አይነት ይብራላችሁ ውድ ፕሮቴስታንቶች። ጋዲ የሚተረጉም ሰው ካለ አስገባልኝ። ያ ምንድነው ተረጉማለች? ገብቷል። ፕሮፌት እስቲ ገብቷል። እና ፕሮቴስታንቶች ባይዘው በጣም ከመታወራቸው የተነሳ አሁን ተም ያለው ይሄ የሆነ ጊዜ ቪዲዮ ሰርቼበት ነበር። ተም የኩንዳሊኒ መንፈስ የሚባል አለ። ባይዘው እዚህ ጣዖት አምላኪዎች ዘንድ ያለ መንፈስ አለ። ይሄ የሚያንቀጠቅጥ የሚያፈራግጥ አለ። ተሚ ኧረ በጌታ ስም ኤርፎን አድርጋለሁ ይትለዋላ። አይ ኤርፖርት ካረገ ሜቢ ሌት ሆኖ እየደረሰ እኮ ነው ብዬ ነው። ተሚ አለ
አለው አሁን መጣው። ቀጥል። ኦኬ እሺ፣ ይሰማል አሁን ድምጼ? አዎ ትሰማለህ። እሺ ጥሩ በቃ ጋይስ 1000 ሰው ኦልሞስት 1000 ሰው አለና ቤቱን ታብታብ አድርጉለት እንጂ ጋይስ ታብታብ አድርጉ። ሁሌ መነገር የለበትም። በደንብ ታብታብ አድርጉ። ታብታቡን ከፍ አድርጉ። ሪፖርት ምናምን በዝቶበት ነው የሚሆነው። አንድ ፕሮቴስታንት ኮሜንት ላይ ምን ብሎ ጻፈ? ውሸታሞች ማንም አይሰማችሁ ኡኡ በሉ። ጋዲሳ የጠንቋይ ልጅ አንተም ብሎ ዲያቆን ውሸታም። ተሙ ሲጀምር ሌባ ነው። ጴንጤዎች ባይዘው ማለት የሚችሉት ይሄን ነው። ኮሜንት ላይ ልሳን ውሸት ስለሆነ እነሱ ጋር ያለው ልሳን ማንም ሰው ገብቶ አይተረጉምም። ማንም ሰው ኮሜንት ላይ መርመጥመጥ ትችላላችሁ። ኦኬ ኮሜንት ላይ መርመጥመጥ ይቻላል። ገብታችሁ ግን እስቲ ልሳን ተርጉሙ። የምርም የእግዚአብሔር መንፈስ ካለባችሁ። እሺ ፕሮፌት እንኳን ደህና መጣ። እንኳን ደህና ቆየኝ ጋዲሳ። እሺ ልሳን የመተርጎም ጸጋ አለ? በደንብ የመተርጎም ተረጉማለሁ። እሺ ተሚ እንግዲህ አላውቅም። ናቲ ሌላ ስልክ አለ? ተሚ በጣም ኔትወርክ እያስቸገረው፣ እኔ ደግሞ ያኛው ስልኬ ቆይስ ቻርጅም የለውም። ለዛ ነው እንጂ አሰማው ነበር። ተሚ አለ? ኧረ በጌታ ስም ተሚ፣ እስኪ አንድ አቡነ ዘበሰማያት ደግመና ተሚ። ተሚ እንዴ ተሚ ሙድ እያዘብን እንዴ? ቆይ እንዴ ፈገግ ብሎ እንፈትልህ ጋዶ። አይ እስቲ አንድ ልሳን አሰማንሽ ናትሻ። ዩቲዩብ ላይ ገብተህ ሰርች አድርገህ የፕሮቴስታንቶች ልሳን አሰማኝ። የተሙን ልሳን አሰሙኝ። እሱን ነው የምተረጉመው። አይ የተሙን አይደለም፣ ችግር የለውም። ብዙ ተሙ ጴንጤ እያለም የተሻለ ልሳን ያወራ ነበር አሁን ካሉ ፓስተር። እሺ ናቲ ቪዲዮን እስኪፈልግ ድረስ ግን ፕሮፌት መጽሐፍ ቅዱስ ላይ ያለው ልሳን ቋንቋ ነው አይደለም? ቋንቋ ነው። ዓለም ላይ የሚታወቅ አይደል? እሺ በጣም ጥሩ። ስለዚህ አሁን እነዚህ ፓስተሮች የሚናገሩት ልሳን ዓለም ላይ የሚታወቅ ቋንቋ ነው? አዎ በጣም ጥሩ። እሺ አንዴ እንስማውና ተተረጉምልንና የምን ሀገር ቋንቋ እንደሆነ ትነግረናለህ። እሺ ቆይ ግን ከዛ በፊት አንድ ጥቅስ እንድትፈታልኝ ፈልጌ ነበር። ጋዶ በአማርኛ ነው አይደል? አይ ችግር የለውም። ፕሮፌት እግዚአብሔር ሰው አይደል? እናትሽ አማርኛም ቢሆን ባይሆንም ችግር የለውም። ጋዲሳ ወይ መጣው ጋዲ ዲያረተም ይባክ መጣው ትልኛለህ ከአርባ ደቂቃ በኋላ። እሺ አንዴ ቆይ፣ የሚሰማ ከሆነ ተምዩ አንድ 2 ደቂቃ ስጠኝ። ፕሮፌትን ላውራውና አሳውቃለሁ። እሺ ጋዲሳ እኮ አውራ። እንዴት መሰለ ማረገው፣ ራስን በትልቁ አድርግልኝ አንድ ጊዜ። በቃ ጋዲ አሁን መጣልኛል። ሄድ ቀጥል። እሺ ናቲ አንዴ። እሺ ፕሮፌት ቆይ ፈታላለሁ ጥቅሱን፣ ችግር የለውም። እኛ ኦርቶዶክሳውያን መጽሐፍ ቅዱስን በደንብ ስለምናውቅ ጥቅሱን እንፈታላለን፣ ችግር የለውም። ተረጋጋ ናቲ። አንዴ ድምጹን ያሰማል። ናቲ ያቀጥል። ቆይ አንዴ ከዛ በፊት እንድትፈታልኝ ስለፈለኩ ነው። ቆይ አንዴ ይፈታል። ሰማንቴሪያ ዲብሮሴ ፓራናማንታ ሙሩ አዎ ናቲ እዚህ ጋር ያዘው። እሺ ፕሮፌት ተርጉምልን ያሁኑ ልሳን። እሺ ሁላችንም በዚህ ዘመን ያለን ነብዮች ከኪሳችን እያወጣን ነው ስሙን የተሸከምነው ነው ምንድነው ትርጉሙ? ነው ኧረ አንተ በጣም እንደ አልገጥነህ እንደ በእናትህ እኔ እንደው ደህና ተርጓሚ ራሱ የለም እንደ ምን አለ እኔ የተሻለ ተረጉማለሁ ከአንተ። አይ ግን እስኪ አንድ ጥቅስ እንድትፈታልኝ ፈልጌ ነበር። የአሁኑን ተርጉም። የአሁኑን ልሳን ሳትተረጉም አንለቅህም። ኧረ እኔ ኦርቶዶክስ ነኝ። አንድ ጥያቄ ለመጠየቅ ነው የገባሁት። እንዴ ስም ፕሮፌት ሆኖ ኧረ እንደዚህ አይነት ጌም አትጫወቱ በእናታችሁ። ፕሮቴስታንት እያልን እየጠየቅን ከሞን ጋይስ ከልሳን ጋር በተገናኘ ነው። እሺ ከመጣ አይቀር እንደው እሺ አይ ፕሮፌት ካላልን እኮ እያስገባችሁን አይደለም፣ ለዛ ነው። አሁን ኦርቶዶክስ መሆንን ራሱ በምን እንደምናውቅ አላውቅም። ኤኒዌይስ እሺ ከልሳን ጋር በተገናኘ ከሆነ ችግር የለውም። እሺ ጥያቄን አቅርብና እኛ መልስ እንሰጥበታለን። እሺ ታች ያላችሁ ሰዎች ግን እባካችሁ ፕሮቴስታንቶች ይግቡ እየተባለ የምርም ኦርቶዶክስ ከሆናችሁ አትግቡ። እሺ አንደኛ ቆሮንቶስ ከምዕራፍ 13 ከቁጥር 1 ያለውን በመላእክት ልሳንና በሰው ልሳን መካከል ያለውን ዲፈረንስ እንድታስረዱኝ ነበር። ኦኬ በመላእክት ልሳንስ ስለ ፍቅር ነው አይደል ክፍሉ እያወራ ያለው? እስቲ ቆይ አንዴ አንብበው ክፍሉን አንብበው። ስልኬ ላይ ስለሆነ እንትን አይደልኝም፣ ግን በዚህ ሀሳብ ላይ ሳወራ እሺ አንዴ ቆይ አንድ ደቂቃ ስጠኝ። አንዴ ቆይ
ሜቢ ናቱ ጥቅሱ ካለ አንዴ አንብብ። ቆይ አንድ ደቂቃ ስተኝ መጽሐፍ አንዴ። እሺ ላንብልህ ወይኔ በሰዎች ላንብልህ ይሰማል። እሺ ታዲያ ምን ብሎ 12 ላይ ጨርሶ የሚመጣው ነገር ግን የሚበልጠውን የጸጋ ስጦታ በብርቱ ፈልጉ ደግሞም ከሁሉ የሚበልጥ መንገድ አሳያችኋለሁ ካለ በኋላ ምዕራፍ 13 ላይ እንዲህ ይላል። ቁጥር 1 በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሾሻ ጸናጽን ሆኛለሁ። የመላእክት ልሳን የሚባለው ምንድን ነው? እና ምንም የሆነ ሰው ጠይቆኝ ነበርና አልገባኝም። እኔ ራሴ የኬን ቪዲዮ ሙሉ አይቼው ነበር ዩቲዩብ ላይ እና ዘሏታል ይችን ጥቅስና ማወቅ ስለፈለግኩ ነው። ከቅርታ ኦኬ መጥቻለሁ። ይሰማል ጋር ባይዘው ያገላለጽ ነው። መላእክት ያው ፕሮፌት እንደምታውቀው መላእክት እንደኛ ምላስ ጥርስ ምናምን ነገር የላቸውም አይደል? ኦኬ የላቸውም። ድምፅ ለማውጣት ለምሳሌ እኔ እናንተ የምናወራው ለምሳሌ ጥርስና ጥርስ አጋኝተን ምላስ ከጥርስ ጋር ምናምን እንደዚህ ሲገናኝ ነው አይደለ? ድምፅ የምናወጣው ይኖርማል። በዚህ ዓለም ላይ የሚታወቀው ንግግር ማለት ነው። እኛ የምናወራው ያው ቋንቋ ነው የምንናገረው። ቋንቋ ነው የምናወራው። ቋንቋውን ለማውራት ደግሞ ፊዚካል የሆኑ ነገሮች አሉ የሚገናኙ፣ ጥርስ፣ ምላስ፣ እነዚህ ነገሮች አሉ አይደል? ይገናኛሉ ይህን ሳውንድ ለማውጣት። መላእክት ግን ስፒሪቹዋል ቢንግ ናቸው እንደምታውቀው አይደል? ስፒሪቹዋል ቢንግ ናቸው which means ለምሳሌ መላእክት እንዲህ ሲናገሩ ምን ሲሉ ለምሳሌ መላእክት ለሰዎች ሲገለጡ የሚናገሩት በሰው ቋንቋ ሲናገሩ እንመለከታለን። መላእክት ለሰው ሪቪል ሲደረጉ ከዛ ባለፈ ግን መላእክት ለምሳሌ መጽሐፍ ቅዱስ የትኛውም ክፍል ላይ መላእክት እንደዚህ የመላእክት ቋንቋ ኦር መላእክት እንዲህ የሚናገሩ ተብሎ የተጻፈ ነገር የለም። ነገር ግን ቅዱስ ጳውሎስ እዚህ ጋር ምን እያለ ነው ከተባለ ቅድም ናቲ ያለው ነገር አለ። ኦኬ ምን አለ? አንደኛ ቆሮንቶስ ምዕራፍ 12 መጨረሻ ላይ ምን ብሎ ነው? ኦኬ ደግሞም ከሁሉ የሚበልጥ መንገድ አሳያችኋለሁ ካለ በኋላ በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚሸዋሸው ጸናጽል ሆኛለሁ ይላል። በንጽጽር ነው ባይዘው እያቀረበ ያለው። ንጽጽር ምን ማለት ነው? ፍቅር ከሌለኝ ባዶ ነኝ የሚለውን ነገር እንትን ለማለት ነገሩን ከፍ ሲያደርገው ትመለከታለህ። በሰውም በመላእክትም ልሳን ብናገር ምንም ጥቅም የለውም እያለ ይናገራል። ምን ከሌለኝ? ፍቅር ከሌለኝ እንጂ ቅዱስ ጳውሎስ እዚህ ጋር አንደኛ ቆሮንቶስ ምዕራፍ 13 ሙሉንም መመልከት ትችላለህ። የመላእክት ልሳን የሚባል ነገር አለ ብሎ እየተናገረ አይደለም። ነገር ግን አንዳንድ እንዴት ነው አማርኛው ላይ ናቲ እስቲ ያግዘኝ። ይሄ ምንድነው የሚባለው? እንዲህ እንኳን ባደርግ እንዲህ ከሌለኝ የሚባሉ አገላለጾች አሉ አይደለ? ምንድነው የሚባሉት? ምን ኤክስፕሬሽን ነው የሚባሉት? ናትሻ አማርኛ ኤግዛጀሬቶ ነው የሚቀርበው። አዎ በቃ ኤግዛጀሬት አድርጎ የማቅረብ ነገር ነው። ጳውሎስ ምንድነው ፍቅር ከሌለኝ ከንቱ ነኝ የሚለውን ነገር ለመግለጽ ምንም ባደርግ እንኳን አሁን ለምሳሌ እንዲህ ብለህ ለምሳሌ ፕሮፌት ፍቅር ከሌለኝ ስሜ ፕሮፌት አይደለም፣ ያው ዝም ብዬ ነው የጨመርኩበትና ዩዘር ኔም እንደዛ ስለሆነ ነው። ይሄ ግነታዊ አገላለጽ የሚባል ነገር አለ፣ ኤግዛጀሬት የማድረግ ነገር አለ። ጳውሎስ ከዛ አንጻር ነው እየተናገረ ያለው እንጂ የትም ቦታ ላይ መጽሐፍ ቅዱስ የትም ቦታ ፍሉጭ መላእክት እንዴት ነው የሚያወሩት የሚለውን ነገር ራሱ ስትመለከት መላእክት እግዚአብሔር ልኳቸው ለሰው ሲገለጡ ሰዎች በሚሰሙት ላንጉዌጅ አፒራንሳቸውን ብዙ ጊዜ በሰዎች ፊዚካል ስለሆነ በሰው አምሳል ስለሆነ የሚገለጡት በሰው አምሳል ስለሆነ የሚገለጡት ሰዎች በሚሰሙት ላንጉዌጅ ይናገራሉ። ዛሲት እንጂ የመላእክት ልሳን የሚባል መላእክት እንዲህ ነው የሚናገሩት እኛ እንደምናወጣው አይነት ድምፅ ለማውጣት መላእክት ግዴታ ምላስ፣ ጥርስ እነዚህ ነገሮች ሊኖሩ ይገባሉ። መላእክት እንዴት ነው የሚናገሩት? መላእክት በዚህ በኩል የተናገሩት የሚለውን ነገር ማንም ሰው በሬቬሌሽን ደረጃ ካልሆነ በስተቀር